ኢትዮጵያ ላይ ፒቱፒ ከተዘጋ በኋላ ንግድ ባንክ አዲስ ፕላትፎርም ሪሊዝ አድርጓል። ይህም ፕላትፎርም ሲቢ ኮኔክት ይባላል። በዚህም አማካኝነት ዶላርና ብራችንን እዛው በአንድ ላይ መያዝ እንችላለን። ለምሳሌ ፎሬክስ ላይ የምትሰሩ ልጆች ካላችሁ ቀጥታ ወደዚህ ዋሌት አስተላልፋችሁ እዛ ዋሌት ላይ ደግሞ ይመነዘርላችኋል። በጣም ከምታስቡት በላይ በጣም ገራሚ ነው። ከዚህ በፊት እንደምታውቁት ፎሬክስ ላይ እና የተለያዩ ነገሮችን ከሰራን በኋላ ፒቱፒ ኤክስቼንጅ ፕላትፎርም ላይ ሄደን ገና ገዢ ምናምን ነው የምንፈልገው። ግን በዚህኛው አፕሊኬሽን እዚሁ ላይ ቀጥታ ትራንስፈር ማድረግ እንችላለን። የሚገርመው ደግሞ ከዛው ራሱ ወደ ባንኮች ትራንስፈር ማድረግ እንችላለን። ያለንን ዶላር ዩኤስዲ ኤክስቼንጅ ማድረግ እንችላለን። በጣም ገራሚ ነው። አሁን በዚህ ቪዲዮ በጣም በዲፕ የምናየው ይሆናል። አፕሊኬሽኑን አብራችሁን ቆዩ። ወደ አፑ እንገባለን። አፑ ይሄን ይመስላል። ወደ አፑ ስንገባ ሁለት አይነት ኦፕሽን መጀመሪያ የሚቀርብልን ይሆናል። ሳይን አፕ እና ሎጊን ይለናል። ሳይን አፕ የምንለው አዲስ ለመጀመሪያ ጊዜ የምትከፍቱ ከሆነ ሳይን አፕ ብላችሁ ትመዘገባላችሁ። እኔ ግን ሎጊን እላለሁ፣ ምክንያቱም ከዚህ በፊት አካውንት ስለከፈቱ። ሎጊን ብዬ ስገባ እዚህ ጋር ሁለት አይነት ኦፕሽን ይሰጠኛል። ፎን ነምበር እና ኢሜይል ይለኛል። እናንተ እዛ ጋር ሳይን አፕ ብላችሁ ስትገቡ ሁለት አይነት አማራጭ ይሰጣችኋል። እዚህ ጋር ሳይን አፕ ብላችሁ ስትገቡ ከፈለጋችሁ በቁጥራችሁ ከፈለጋችሁ ደግሞ በኢሜይላችሁ ቬሪፋይ ታደርጉና እዚህ ጋር ሎጊን ብላችሁ ስትገቡ ሁለት አይነት አማራጭ ይሰጣችኋል። ቅድም በቁጥራችሁ ቬሪፋይ ካደረጋችሁ በቁጥራችሁ እዚህ ጋር ሎጊን ታደርጋላችሁ። እኔ ደግሞ በቁጥሬ ስለሆነ ያደረኩት ቁጥሬ ምገባ ይሆናል። ልክ ስትገቡ በቁጥራችሁ ኦቲፒ ይልክላችኋል። ኦቲፒውን እንሞላለን፣ እዛም ቬሪፋይ እናደርጋለን። ሁሉ ጊዜ ኦቲፒ እየላከልን ይሆናል ማለት ነው እንጋው። ከዛ በኋላ ፒናችሁን አስገቡ ይለናል። ፒናችንን እናስገባለን። ከዛ ኢንተርፌሱ ይህን ይመስላል። ውስጥያው ማስተር ካርድ ነው ይመስለው በሉት። እዚህ ጋር ዶላራችንንም ከፈለግን እዚህ ጋር ብራችንን ማስቀመጥ እንችላለን። ከፈለግን ደግሞ ዶላር ብቻ አይደለም በጣም የተለያዩ ነገሮችን ዲፖዚት ማድረግ እንችላለን። የተለያዩ ነገሮችን ስላችሁ ዩሮ እና የተለያዩ ከረንሲዎችን እዚህ ጋር ዲፖዚት እናደርጋለን። እዚህ ጋር ኢንተርፌሱ ይሄን ይመስላል። ስለ እያንዳንዱ በዚህ ቪዲዮ ከቨር የማድረግላችሁ ይሆናል። ምናልባት ካልጨረስኩኝ ራሱ ወደ ሌላ ቪዲዮ ተሸጋግረን ወይም በሌላ ቪዲዮ ምሰራላችሁ ይሆናል። እዚህ ጋር አፕግሬድ ዩር ሲቢ ኮኔክት ምናምን ይለናል። ይህ ደግሞ ምንድነው? እዚህ ጋር አፕግሬድ ካላደረግን ብር ትራንስፈር ማድረግ አንችልም። እዚህ ጋር በናሽናል አይዲ ቬሪፋይ ማድረግ ይጠበቅብናል። እዚህ ጋር ምንድነው አድ መኒ የሚል አለ። የመጀመሪያውን ኦፕሽን ስንመለከት ይህ ጋር ምን የምናገኝ ይሆናል። እዚህ ጋር ገንዘብ በቀጥታ ወደ ዋሌታችን አድ ለማድረግ እንጠቀማለን። ይህን ኦፕሽን ኤኒ ዶላር ሊሆን ይችላል እዚሁ አካውንታችን ላይ አድ ለማድረግ ማለት ነው። እዚሁ ሁለተኛውን ደግሞ ስንመለከት አድ መኒ ቱ ዩር ዋሌት ዊዝ ካሽ አት ኒርባይ ኤጀንት ይለናል። ይህ ማለት አንድ ኤጀንት ጋር ሄደን ሲቢ ሊሆን ይችላል ኤኒዌይ፣ ከዛ ቀጥታ ካሽ ዲፖዚት አድርገን እዚህ ጋር ለማስገባት የምንጠቀመው ነው ይሄ። ሁለተኛው ደግሞ ባንክ ትራንስፈር ይላል። እዚህ ጋር ምን አይነት ኦፕሽን አለን? ወደ ማንኛውም የሀገራችን ባንክ እዚህ ጋር ወዳሉት ባንኮች ከአካውንታችን ትራንስፈር ማድረግ የምንችል ይሆናል። ወደ ባንክ እንችላለን፣ ፕላስ ደግሞ እዚህ ጋር ወደ ዋሌት እንችላለን። እዚህ ጋር ያሉ ዋሌቶች አሉ፣ ሲቢ ብር፣ ሀላል ፔ እና ያያ ዋሌት የሚባሉ እኚህ ሶስቱ የምታውቋቸው ወደ እነዚህ አሁን ወደ ተቀመጡት ትራንስፈር ማድረግ የምንችል ይሆናል። እዚህ ጋር ወደ ባንክም ወደ ዋሌትም ትራንስፈር እናደርጋለን። ሶስተኛው ደግሞ እንዲሁ ወደ ራሱ ወደ ሲቢ ኮኔክት መላክ እንችላለን። ይህ ማለት እንዲህ እንደኛ ሲቢ ኮኔክት ለሚጠቀም ሌላ ሰው መላክ እንችላለን። ከፈለግን በቁጥሩ ከፈለግን በኢሜይሉ እሱ ቬሪፋይ ባደረገው በሱ የምልክለት ይሆናል። እዚህ ጋር እኔ እንደምታስታውሱት በቁጥሬ ነው ቬሪፋይ ያደረኩት። በዚህ ተጠቅሜ የምልክላቸው ይሆናል። የመጨረሻውን ስንመለከት የመጨረሻውና ለኛ በጣም ጠቃሚ ፓርት ቼንጅ ቱ ብር የሚለው ቼንጅ ቱ ብር የሚለው የኦፕሽን ምንድነው? አካውንታችን ላይ ያለውን ዶላር በባንክ ሬት ማለት ይከብዳል፣ ምክንያቱም 174 ብር ነው። ቀጥታ ወደ አካውንታችን ወደ ብር ምን መነዘርበት ነው። ዶላር አካውንታችን ላይ ካለ ቀጥታ በዚህ ምንዛሬ አሁን ለምሳሌ እዚህ ጋር ምን ይላል
1 ዩኤስዲ ይለናል። 174 ብር መመንዘር እንችላለን። 1 ዩኤስዲን በ174 ብር እንችላለን። ምናልባት ዩኤስዲቲን እንችላለን አንችልም የሚለውን ጥያቄ እንደሚቻል ሰምቻለሁ፣ ግን እርግጠኛ አይደለሁም። በሌላ ቪዲዮ አጣርቼ እነግራችኋለሁ። ዩኤስዲ በ174 ብር ያለምንም ጭንቅ እዚሁ መመንዘር የምንችል ይሆናል ማለት ነው። በጣም ይሄ ደስ የሚል ፊቸሩ ነው። ይሄ ነው በጣም እኛን በተለይ ይሄ ነው የሚጠቅመን። ማለትም አካውንታችን ላይ ያለውን ብር ያለምንም ጭንቀት እዚሁ መመንዘር እንችላለን። ምናልባት እኛ ብዙ ጊዜ ኦንላይን ላይ ስንሰራ በክሪፕቶ ዩኤስዲቲ ስለሆነ ዩኤስዲቲ ይቻላል አይቻልም የሚለውን እስቲ አጣርቼ የምነግራችሁ ይሆናል በቀጣይ ቪዲዮ። ግን ምንድነው አሁን ባለው ሁኔታ አካውንታችሁ ላይ ያለውን ዶላር ዩኤስዲ ናት ዩኤስዲቲ እዚህ ጋር መመንዘር እንችላለን። በጣም አሪፍ ፓርቱ ነው። ግን ደግሞ ቅድም እንዳልኳችሁ እዚህ ጋር አፕግሬድ ማድረግ ይጠበቅብናል። ማለትም በናሽናል አይዲያችን ቬሪፋይ ማድረግ ይጠበቅብናል። ትራንስፈር ምናምን ለማድረግ ፖዚን ለማድረግ አሁን ምንም ማድረግ አልችልም ቬሪፋይ ስላላደረግኩኝ። አፑ ይህን ይመስላል። በጣም ገራሚ አፕ ነው። አሁን እዚህ ጋር ማይ ኮንታክት አለ። ማለትም አድርገን ኮንታክቶችን ትራንስፈር መደራረግ እንችላለን። በኪዋር ኮድ ስካንም ፔይ ማድረግ እንችላለን። ትራንዛክሽናችንን እዚሁ ማየት እንችላለን። ፕሮፋይላችን ማንን ምንድነን የሚለውን ነገር ማየት እንችላለን። እዚህ ጋር በባዮሜትሪክ አውተንቲኬሽን ምንድነው ሴኪዩርድ ማድረግ እንችላለን። በጣም አሪፍ ፓርቱ የዚህኛው ሴኪዩርድ ማድረግ መቻላችን ነው። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ እንሰራላችሁ የምትፈልጉት ነገር ካለ ጠይቁኝ። በዚህ ቻናል ብዙ ነገሮችን እናያለን። ከቴክኖሎጂ ጋር የተያዙ ነገሮች፣ በተለይ ስለ ክሪፕቶ እንዲሁም ገንዘብ ልትሰሩባቸው የምትችሉ የተለያዩ ኦንላይን ስራዎችን፣ ስለ ዩቲዩብ አውቶሜሽን፣ ፎሬክስ እና ብዙ ነገሮችን እናያለን። ሰብስክራይብ አድርጋችሁኝ ሌላ ቀን እንድታገኙ አዲስ ቻናል ነው። ፒስ